ቀን 12 የዛሬ የማለዳ የምስጋና መልእክታችን የሚሆነው ርዕሱ ምስጋና የእምነት መግለጫ ነው። የተወደዳችሁ ወገኖቼ ዛሬ የዕለቱ የመጽሐፍ ቅዱስ ክፍላችን የሚሆነው የመዝሙረኛው ዳዊት ምዕራፍ 50 ቁጥር 14 ላይ ያለው ክፍል ይሆናል። እንደዚህ ይላል፣ ለእግዚአብሔር ምስጋናን መስዋዕት አድርጉ፣ ለልዑልም ስእለቶቻችሁን ፈጽሙ ይላል። ክብር ለጌታ ይሁን። የተወደዳችሁ ወገኖቼ ሆይ ምስጋና እግዚአብሔር ስላደረገው ብቻ የምንሰጠው ምላሽ አይደለም። እርሱ ማን እንደሆነ የምንመሰክርበት የእምነት መግለጫ ነው። ነገር ግን እንደ ፍላጎታችን ባይሄዱም እግዚአብሔር ታማኝ መሆኑን ስለምናምን እናመሰግነዋለን። የተወደዳችሁ ወገኖች ሆይ ምስጋና ልባችንን ከማጉረምረም ወደ እምነት፣ ከፍርሃት ወደ ሰላም፣ ከተስፋ መቁረጥ ወደ ተስፋ ያሻገራል። በምስጋና የሚኖር ሰው የእግዚአብሔርን ሥራ በሕይወቱ ማየት ይጀምራል። ዛሬም ምናልባት ያልተመለሱ ጸሎቶች ሊኖሩ ይችላሉ። ነገር ግን እግዚአብሔር አሁንም በዙፋኑ ላይ ነው። ክብር ለጌታ ይሁን። ስለዚህ ሁኔታህን ሳይሆን ጌታህን እያየ በምስጋና ቀንህን ጀምር። የተወደዳችሁ ወገኖቼ ሆይ ከዚህ በመቀጠል የማውጀውን አዋጅ ከኔ ጋር አብራችሁ እንድታውጁ በጌታ ፍቅር ጠይቃችኋለሁ። ዛሬ በሕይወቴ ላይ የእግዚአብሔርን ቸርነት አወጃለሁ። ማጉረምረምን እምቢ ብዬ ምስጋናን እመርጣለሁ። ጌታ ለእኔ የሚሠራውን አምናለሁ። ዛሬም በረከቱን እቀበላለሁ። በኢየሱስ ስም አሜን። ክብር ለጌታ ይሁን። ወገኖቼ ከዚህ በመቀጠል አጭር ጸሎት ጸልያለሁኝ። አባታችን ሆይ ይህን አዲስ ቀን በሰላም ስለሰጠኸኝ አመሰግናለሁ። በማንኛውም ሁኔታ ውስጥ የሚያመሰግን ልብ ስጠኝ። ፍርሃትን በሰላምህ፣ ጭንቀትን በተስፋ ቀይር። ዛሬ እግሮቼን ምራ፣ የእጆቼንም ሥራ ባርክ።